አረብ ሀገር ሆናችሁ ተጋብታችሁ ስትኖሩ አረብ ሀገር ተጋብታችሁ ስትኖሩ ባልና ሚስት ጠንከራችሁ ሰርታ ኢትዮጵያ ውስጥ በደንብ ሀብታም ትሆናላችሁ ወይም የራሳችሁ ሆነ ቤት ይኖራችኋል አይደል? እዛ ሆናችሁ ግን የምትገዙት ኢትዮጵያ ውስጥ በስማችሁ ማድረግ ስለማትችሉ እዛ ሆናችሁ በእናት ስም ነው የምታረጉት። እቺ ልጅ ከባሏ የዛሬ 13 አመት ሳውዲ አረቢያ ተጋብተው እሷ አማራ ናት እሱ ደግሞ የኛ ሀገር ልጅ ነው። ሳውዲ አረቢያ ላይ የዛሬ 13 አመት በስነ ስርዓት ኒካ አርጎላት ይኖሩ ነበረ። እናም አንድ የ7 አመት ልጅና አንድ የ5 አመት ልጅ አላት የያዘቻቸው። ከተጋቡ በኋላ ሁለቱም ጠንክረው ሰርተው አዲስ አበባ ምን የመሰለ ይሰማቸዋል? ይሰማል በሉኝ። ምን የመሰለ ቪላ ቤት አዲስ አበባ ላይ ገዝተዋል። ቪላ ቤት የዛሬ 9 አመት ገደማ ቤቱ ማለት ነው። ቤቱ በማስም ነው በእናቱ ስም ነው የገዛው። ብሩ ለእናቱ ተላከና እናቱ ቤተሰቡ ሆነው አዲስ አበባ ቤት ገዙላቸው ማለት ነው። ቪላ ቤት እና 100,000 ብር ነው የሚከራየው ቤቱ አዲስ አበባ ያለው። ከዛ አሁንም በደንብ በርትተው ሳትወልድ ማለት ነው ወደ ከሱ ጋራ 6 አመት ምናምን በቃ በርትተው ደግሞ ድጋሚ ሰርተው እዚህ ቡታጅራ ደግሞ ማርያም ጀርባ ቤት ገዙ ድጋሚ ማለት ነው። ያን ቤት በማስም ነው በሱ እናት ስም ነው የሚገዛው። እሷ አማራ ናት፣ ወደ ገጠሩ አካባቢ ናት። እሱ የዚህ የኛ ሀገር ልጅ ነው አጅረየው አይደል። ከዛም ይሄን ቤት ሲገዙ አዲስ አበባ 100,000 ብር የሚከራይ ቤት አላቸው። ይሄ ቡታጀራ ቤት አላቸው። በቃ አሁን ልውለድ ብላ ያው የመጀመሪያ ሴት ናት መሰለኝ፣ ሁለተኛው ነው መሰለኝ ወንድ። አዎ ነው የመጀመሪያ ወንድ፣ ሁለተኛው ሴት። ያው የ7 እና 5 አመት ልጆች ወለደች። 2 ልጆች አሏት። የዛሬ 2 አመት ገደማ ከሳውዲ አረቢያ ውጡ ልጆች ያሏችሁ ምናምን ተብሎ ሲዋከብ በቃ 2 ቤት ስላላቸው በቃ እኔ አገር ልግባ ልጆቼን ይዤ ምናምን እንደዚህ ታይዘን እስር ቤት ላይ ልጆቼን ይዤ ከመንከራተት እኔ ልግባ አንተ ስራ ምናምን ትመካከራላችሁ። ገባችሁ አይደለ? እሺ ብሎ አጅሬ ወዬ ኢትዮጵያ ላከ። ሚስቱንና ልጆቹን አፍሹን በሙሉ ተላከ። ቡታጀራ ያለው ቤት መኖር ጀመረች። እሱም ወዲያው መጣ። እነሱ በመጡበት የሆነ ህል ወር መጣ። 1 ወር ሳይቆይ ተመልሶ ሄደ። ቤቱን በስማቸው ሳያዙሩት ምንም ሳይሉ እሷ መጣ። ቤቷ ነው ያለችው። ቤቱ ግን በማስም ነው በእናቱ ስም ነው። አሁን ሳውዲ አረቢያ እልል ያለችዋን ድንግሏን ህፃኗን አገባ። የስልጤ ልጅ ናት። እዛ ሳውዲ አገባት። እሷ ደግሞ እዚህ ናት ያለችው ከነ ልጆቿ። ሲያገባ እንዴት ያገባል ብላ እሪሪ ስትል ቀጥታ የፍቺ ወረቀት ላከ። የፍቺ ወረቀት ላከላት። ሸሪዓ ፍርድ ቤት ተጠራች። ሸሪዓ ፍርድ ቤት ተጠርታ ስትሄድ የፍቺ ነው። ልጆቼስ ቤቴስ ቤት የለሽም ምንም የላትም ልጅቷ። ቤቱ በማስም ነው በእናቱ ስም ነው። የአዲስ አበባው 100,000 ብር የሚከራየው ቤት በእናቱ ስም ነው። እዚህም ማርያም ጀርባ ያለው ቤት በእናቱ ስም ነው። እሷ ከ2 ልጆቿ ጋር ውጪ ቤት የላትም። አስቡት የዛሬ 13 አመት ተጋብተው ሳውዲ አረቢያ ሲኖሩ የነበሩ አብረው የኖሩ አብረው እየሰሩ 6-7 አመት ሙሉ ሳትጸንስ 7 አመት ሙሉ አፈር ዲሜ በልታ ከሱ ጋራ አዲስ አበባ ያለውን ቤት ገዝተው ድጋሚ ቡታጀራ ቤት ገዝተው ነው ያርግዛ የወለደችው። 2 ልጆች አሏት። አሁን ከነ 2 ልጆቿ ሀገርሽ ሂጂ ነው የት ሂጂ ነው የት መሄጃውም አታውቅም። እዚህ ሰው የላትም፣ ዘመድ የላትም፣ ይሄ በዚህ ሚላት የለም፣ ምንም የምታውቀው ሰው የለም። ጭራሽ ብላ እናትየው ቤቱን ልሸጠው ነው አለች። የሱ እናት መመሪያው ከየት ነው? ከዛ ነው። ከዛ ምን ይላል የፍርድ ቤት ወረቀት